ሰላም ጤና ይስጥልን። እንደምንሰነበታችሁ። ዛሬ ስለ ኳርተር ፔመንት አከፋፈልና በኢታክስ እንዴት መክፈል እንችላለን የሚለውን ነገር አብረን እናያለን ማለት ነው። በመጀመሪያ አድቫንስ ኳርተር ፔመንት የመጀመሪያው መክፈያ ወቅት ከየካቲት 1 እስከ 30 ወይም ዩዥዋሊ ማቃናሻው ደግሞ ከሐምሌ 2017 እስከ መስከረም 30 2018 ነው። የሁለተኛ ሩብ ዓመት ከግንቦት 1 እስከ ግንቦት 30 የዩዥዋሊ ማቃናሻ ከጥቅምት 1 2018 እስከ 30 2018 ድረስ ያለው ነው። ሶስተኛ ሩብ ዓመት ከነሐሴ 1 እስከ ነሐሴ 30 ማቃናሻ ከጥር 1 እስከ መጋቢት 30 ያለ ሲሆን የመጨረሻው በማሳወቂያና አስተያየት የሚካፈል ይሆናል ማለት ነው። አራተኛው ኳርተር እንግዲህ በእነዚህ ኳርተሮች የመጀመሪያውን እንግዲህ ገቢዎች ሚኒስቴር ከየካቲት 1 እስከ 30 ያለውን የማሳወቂያ ጊዜ እና የመክፈያ ጊዜ አሳውቆ እንድንከፍል ወይም አሳውቃችሁ እንድትከፍሉ በኢታክስ አመቻችቶላችኋል ማለት ነው። እሱን እንዴት ትሰራላችሁ የሚለውን እናያለን ማለት ነው። እንግዲህ ሁሉም ላይ የኢታክስ ተጠቃሚዎች ላይ አድቫንስ ኳርተር ፔመንት የምትል እንደ ታክስ ታይፕ ላይ የገባች ፎርም አለች። እሷን ክሊክ በማድረግ ማሳወቅ እንችላለን ማለት ነው። የመጀመሪያው ኳርተር የምታሳውቁት የምታገኙት ኳርተር 1 2025 የምትል ናት ማለት ነው። የምናገኛት ኳርተር 1 2025 ወይም ከየካቲት 1 እስከ 30 ያለው ነው ማለት ነው የምናገኘው። ስለዚህ ከየካቲት 1 እስከ 30 ያለው ማሳወቅ ማክፈል እንችላለን የሚለውን እናያለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር አድቫንስ ኳርተር ፔመንት ቪዛ አማውንት አለ። ያ ማለት የ2017 ወይም ባለፈው ዓመት የተከፈለውን ቤዝ ነው የሚያደርግ። ይህኛው የምትወስዱት ከመሆኑ ዊዝሆልዲንግ ወይም ፎሬን ክሬዲት ከመቀነሱ በፊት ማለት ነው። ይህኛውን ለማየት ምን እናደርጋለን? እዚህ ጋር አሁን ያሳወቃችሁበትን ወይም 2014 ላይ 24 ላይ ወይም 2017 ያሳወቃችሁትን ከዊዝሆልዲንግ በፊት መከፈል የነበረበትን ታያላችሁ ማለት ነው። እዚህ ጋር ለምሳሌ ከፋይ ከዊዝሆልዲንግ በፊት ወይም ከክሬዲቶቹ በፊት ከፎሬን ክሬዲት እና ከዊዝሆልዲንግ በፊት ያለ መከፈል የነበረበት ስንት ነው ማለት ነው? 750 ሺህ ነው ማለት ነው። ስለዚህ 750 ሺህ ሲካፈል ለ4 ወይም 25%ን የመጀመሪያው ትከፍላላችሁ ማለት ነው። ስለዚህ እናደርጋለን እዚህ ጋር አድቫንስ ኳርተር ፔመንቱን እናደርጋለን። 750 ሺውን ቪዛ አማውንቱን እናስገባለን ማለት ነው። 750 ሺህ ይህን ካደረግን በኋላ እንግዲህ እዚህ ጋር ዊዝሆልዲንግ ካላችሁ ዊዝሆልዲንግ ታስገባላችሁ ማለት ነው። ያ ማለት የመጀመሪያ ኳርተር ዊዝሆልዲንግ ታስገቡት የመጀመሪያ ኳርተር ወይም ተጠቅም ከየካቲት 1 እስከ 30 ስለሆነች ስለዚህ ተቀናሹ ከመቼ እስከ መቼ ማለት ነው? ከሐምሌ 1 2017 እስከ መስከረም 30 2018 ያለው ነው የምታቀናንሱ ማለት ነው። ዊዝሆልዲንግ የከፈላችሁት ጋር ከሌለ የምታስገቡት ነገር የለም ማለት ነው። ለምሳሌ እዚህ ጋር ለምሳሌ 200 ሺህ ብር ዊዝሆልዲንግ ካላችሁ 200 ሺህ ብር ዊዝሆልዲንግ የተጣራው ግሮስ ሳይሆን የተጣራው ዊዝሆልዲንግ እዚህ ጋር ታስገባላችሁ ማለት ነው። 200 ሺህ ብር እዚህ ጋር ፎሬን ክሬዲት አላችሁ ታስገባላችሁ፣ ከሌላችሁ የላችሁም ነው። እዚህ ጋር ሲስተም አውቶማቲክ 25%ን ወይም ተቀናሹን የሚያደርግልናል ማለት ነው። ካልኩሌት ያደርግልናል ማለት ነው። 750 ሺህ ለ4 ሲካፈል ወይም 25%ቱ 187,500 ነው። ዊዝሆልዲንግ አለ እዚህ ጋር ስትጨርሱ ያደርግላችኋል ማለት ነው። ፔመንቱን ያስቀምጥላችኋል ማለት ነው። እዚህ ጋር ኮንቲኒው እንላለን። እዚህ ጋር ኳርተር ለኳርተሩ ያ ማለት ከሐምሌ 1 እስከ መስከረም 30 ድረስ የተከፈሉ ዊዝሆልዲንጎችን 200 ሺህ ብር አለ ይባል። ስለዚህ 200 ሺህ ብር ማድረግ አለብኝ ማለት ነው። ዲቴል መሙላት አለብኝ ማለት ነው። ከፈለኩ ቢሲሲ ከፈለኩ ይልያል ነው። ለምሳሌ እዚህ ጋር የዊዝሆልደሩን ያስገባለሁ። ዊዝሆልደሩን የዊዝሆልዲንግ ያው እኔ ተቀናሽ ተደረገበት እንደማለት ተቀናሽ ታርጎ ከኔ ይቀርቷል። ስለዚህ ማቃለል ስላለብኝ እሱ አስገባለሁ ማለት ነው። ያ እሱ ነበር አስገባለሁ። ቺማን ቀን ማረጋት ከሐምሌ 2017 እስከ መስከረም 30 2018 ባለው ቀን ውስጥ ያሉትን ዴቶች ዝርዝር በማስገባ ማለት ነው። ዝርዝር እሱን ነው የማስገባው። እዚህ ጋር እዛ ጋር እንግዲህ 200 ሺህ ነው ያስገባው። 200 ሺህ ነው ያስገባው። ስለዚህ ኔቷ ማለት ታክስ ዊዝሆልዲንግ 200 ሺህ ነው። ስለዚህ ምን አደርጋለሁ? ሴቭ እዚህ ጋር የቀረኝ ነገር ምንድነው? እሺ ወላሂ ብሩን እሱ ያመራልታል ማለት ነው። ጨረስኩኝ። አንድ ሪሲት ነው የሚያስገባውለት ውስጥ ነው። ከዛ በኋላ ኮንፊርም አድርገውኛል። ኮንፊርም አደርግለታለሁ። ሰሚት ማለት ነው። እርግጠኛ ግን መሆን አለብኝ ማለት
ቶታል መከፈል ያለበት ስንት ነው የሚለውን ነገር ማወቅ አለብኝ ማለት ነው። መከፈል ያለበት እዚህ ጋር መክፈል ያለብኝ አሁን ስንት ነው ማለት ነው። እዚህ ጋር ዊዝሆልዲንጉ ሲቀነስ አሁን በዚህ ሴንስ ምንም ምን በልጧል ማለት ነው። ዊዝሆልዲንጉ በልጧል ማለት ነው። እኔ ግን ተከፋይ አድርጌ ነው ስሪዎችና ምን አደርግለታለሁ እዚህ ጋር ትንሽ ቀንስለት ተሻጋለሁ እዚህ ጋር ቀንስለት ማለት ነው። ሴቭ አደርጋለሁ። በዚህ ጊዜ ተከፋዩ ስንት ይሆናል ማለት ነው። እዚህ ጋር 167,500 167,500 ስለዚህ 167,500 እከፍላለሁ ማለት ነው። እዚህ ኔክስት እላለሁ። እንደተለመደው በሌላው ታክስ ታይፕ እዚህ ጋር ሰሚት እላለሁ። 167,500 የመክፈያ ሰነድ ቁጥር ይሰጠኛል። እዚህ ጋር ሰሚት አደረኩኝ። ስለዚህ እንደ ሌሎቹ ታክስ ታይፖችን የመክፈያ ዶክመንት ነበር ይልክልኛል ማለት ነው። መክፈያ ዶክመንት ነበር ይልክልኛል። በዛ ዶክመንት ተጠቅሜ 167,500 ብር